ሻሎም እግዚአብሔር ቤተሰቦች እግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬ እግዚአብሔር መፈለግ በሚል አጭር ትምህርት እንመለከታለን። ወደ ቪዲዮ። እግዚአብሔር መፈለግ ማለት ምን ማለት ነው? እግዚአብሔርንስ እንዴት ነው የምንፈልገው? እግዚአብሔርንስ ስንፈልግ ምንድነው የሚሆንልን? እነዚህን 3 ፖይንት አይተን እንጨርሳለን። እግዚአብሔር ስም የተባረከ ይሁን። ከዛ በፊት መጽሐፍ ቅዱስ መዝሙር ምዕራፍ 34 ቁጥር 4 ላይ በአዲሱ መደበኛ ትርጉም እናነበዋለን። እንደዚህ ይላል፣ እግዚአብሔርን ፈለግሁት እርሱም መለሰልኝ፣ ከፍርሃቴም ሁሉ አዳነኝ። እግዚአብሔርን ፈለግሁት እርሱም መለሰልኝ፣ ከፍርሃቴም ሁሉ አዳነኝ። 3 ነገር በኋላ እንመለከታለን። በመጀመሪያ እግዚአብሔርን መፈለግ ማለት ምን ማለት ነው? እግዚአብሔርን መፈለግ ማለት ወደ እግዚአብሔር መጠጋት፣ እግዚአብሔርን ማወቅ፣ ወደ እሱ መቅረብ ማለት ነው። እግዚአብሔር መፈለግ ማለት ወደ እግዚአብሔር ማወቅ፣ ወደ እርሱ መጠጋት፣ ወደ እርሱ መቅረብ ማለት ነው። እና እግዚአብሔር መፈለግ እዚህ ጋር ስንመለከት እዚህ ጋር ዳዊት ምዕራፍ 34 ላይ ቁጥር 4 ላይ ሲናገር እግዚአብሔርን ፈለግኩት እሱም መለሰልኝ ከፍርሃቴም ሁሉ አዳነኝ ሲል እንመለከታለን። እና 3 ነገር ነው የምንመለከተው። የመጀመሪያ ደረጃ እዚህ ጋር እግዚአብሔርን በመፈለግ ውስጥ 3 ነገር አለ። እግዚአብሔር መፈለግ ውስጥ 3 ነገር አለ። የመጀመሪያው ደረጃ ምንድነው? የሰው ድርሻ የሚባል ነገር አለ። ይሄ የሰው ድርሻ የሚባለው ነገር ምንድነው? እግዚአብሔርን በመፈለግ ውስጥ የሰው ድርሻ ምን ማለት ነው ብትለኝ፣ ያ ሰው ወደ እግዚአብሔር መቅረብ ወይንም ወደ እግዚአብሔር መጠጋትን ነው የምንመለከተው። የሰው ድርሻ ማለት ይሄ ነው። የሰው ድርሻ ማለት ሰው ተነስቶ እግዚአብሔርን መፈለግ ወይንም ወደ እግዚአብሔር መቅረብ ማለት ነው። እንዴት ነው የሚቀርበው ደግሞ ብለን ስንመለከት ወደ እግዚአብሔር በጸሎትና በቃሉ ሲፈልግ፣ ሲጸልይ፣ ሲያነብ፣ ወደ እግዚአብሔር ሲቀርብ፣ ሲቀደስ፣ ይሄ የሰው ድርሻ ነው። እግዚአብሔርን በመፈለግ ውስጥ የመጀመሪያው የሰው ድርሻ ነው የምንመለከተውና ሁለተኛ ደግሞ የምንመለከተው የእግዚአብሔር ድርሻ ነው የምንመለከተው። እዚህ ጋር ስንመለከት እግዚአብሔርን ፈለግኩት። እግዚአብሔርን መፈለግ የመጀመሪያ ደረጃ ነው። ሁለተኛ ደግሞ የምንመለከተው ነገር ምንድነው? እርሱም መለሰልኝ። ሁለተኛ ደረጃ ደግሞ እግዚአብሔርን በመፈለግ ውስጥ የእግዚአብሔር ድርሻን እንመለከታለን። የእግዚአብሔር ድርሻ ደግሞ ምንድነው? እኛ ሰዎች ወደ ቅድምን መጀመሪያ ላይ የተናገርነው በሰው ድርሻ ውስጥ ወደ እግዚአብሔር ነው የጮህነው። እግዚአብሔር ደግሞ ዝም ብለን አይልም፣ ጮታችን ዝም ብለን አይልም። እግዚአብሔር ነው የምንፈልገው። እግዚአብሔር አምላክ ምንድነው? ሰምቶ የሚመልስ አምላክ ነው። ስለዚህ በሰው እግዚአብሔር በመፈለግ ውስጥ የመጀመሪያው የሰው ድርሻ አለ። ቀጣይ የእግዚአብሔር ድርሻ ነው። የእግዚአብሔር ድርሻ ደግሞ ምንድነው የሚያደርገው ብትለኝ፣ የእግዚአብሔር ድርሻ ወደዛ ወደ ፈለገው ሰው አይኖቹ ወደዛ ሰው ይመጣሉ ማለት ነው። ስለዚህ እግዚአብሔርን በመፈለግ ውስጥ ሁለተኛ ድርሻ ምንድነው? የእግዚአብሔር ድርሻ ነው። የእግዚአብሔር ድርሻ ደግሞ ምንድነው ብትሉኝ፣ ያ የፈለገውን ሰው የዛን ሰው ጩኸት ምን ማለት ነው? መስማት ነው። ይሄ ነው እግዚአብሔር ድርሻ ማለት። ያ የፈለገውን ሰው ለዛ ሰው ምን ማለት ነው? መገኘት ነው። ሶስተኛው ደግሞ መልስ ነው። ሶስተኛው መልስ ነው። መልስ ምንድነው? መጀመሪያ የሰው ድርሻ እግዚአብሔርን ፈለገ። እግዚአብሔር ጋር ስንሄድ የሆነ ነገር ይዘን ነው የምንሄደው። ከዛ እግዚአብሔር የፈለግነው እግዚአብሔር ደግሞ ያንን የጥያቄያችንን ድምጽ ያደምጥና ሶስተኛ ደረጃ ምንድነው? መልስ ነው። ስለዚህ እግዚአብሔርን በመፈለግ ውስጥ 3 ነገር አለ። የመጀመሪያ የሰው ድርሻ አለ፣ የእግዚአብሔር ድርሻ አለ፣ ከዛ መልስ አለ። መልሱ ደግሞ ምንድነው? እግዚአብሔርን ከፈለግነው በኋላ እግዚአብሔር አይኑ ወደኛ አድርጎ የሚሰጠን ነገር ነው። ስለዚህ እግዚአብሔርን እንዴት እንፈልገው? እግዚአብሔርን እንዴት እንፈልገው? የመጀመሪያ እግዚአብሔርን እኛ መፈለግ ያለብን እንዴት ነው ብትሉኝ፣ በጸሎት ነው ወደ እግዚአብሔር የምንፈልገው። መጽሐፍ ቅዱስ ሲናገር እንደዚህ ነው፣ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታረጋለች ይላል። ስለዚህ እግዚአብሔርን እንዴት ነው የምንፈልገው ብትሉኝ፣ የመጀመሪያ ደረጃ በመጸለይ እግዚአብሔርን እንፈልገዋለን። ኢየሱስ ጌታ ነው። ሁለተኛ እግዚአብሔርን እንዴት ነው የምንፈልገው ብትሉኝ፣ በቃሉ ውስጥ በመኖር ወይንም ቃሉን በማንበብ እግዚአብሔርን እንፈልገዋለን። እግዚአብሔር በሁለተኛ ደረጃ እግዚአብሔርን እንዴት ነው የምንፈልገው በሚል ቃሉን በማንበብ በእግዚአብሔር ቃል ውስጥ ጠልቀን በመግባት መጽሐፍ ቅዱስን በማጥናት እግዚአብሔርን እንፈልገዋለን። ሶስተኛ ደግሞ ያነበብነውን ያጠናነውን ቃል በመኖር ወይንም በመታዘዝ እግዚአብሔርን እንፈልገዋለን። እግዚአብሔርን በ3 ነገር እንፈልገዋለን። የመጀመሪያው በምንድነው? በጸሎት፣ ሁለተኛው በቃል፣ ሶስተኛ ደግሞ ቃሉን በመታዘዝ። ስለዚህ እነዚህ 3 ነገሮች በማድረግ እግዚአብሔርን
መፈለግ እንችላለን። ስለዚህ ዛሬም በዚህ ዘመን ያላችሁ ወገኖቼ እግዚአብሔርን ለመፈለግ ወይንም እግዚአብሔርን ስንፈልግ ምን ይሆንልናል ብትሉም ሶስት ነገር ልናገርና ልጨርስ። የመጀመሪያው እግዚአብሔርን ስንፈልግ የሚሆንልን መገኘቱን ወይንም መንፈሱን ያፈስብናል፣ ህልውናው አብሮን ይሆናል። ይሄ ይሆናል የመጀመሪያው። ሁለተኛ ይቅርታ አድርጉልኝና ሁለተኛ ደግሞ የሚሆነው ምንድነው? ከፍርሃትና ከመከራ ነፃ እንወጣለን። እዚህ ጋር ሲናገር ከፍርሃቴ ሁሉ አዳነኝ ይላል ዳዊት ሲናገርና ከጭንቀት ካሉብን ከዚህ ከምድር መከራዎች ምን እንላለን? ነፃ እንወጣለን። ሁለተኛ ይሄ ይሆናል። ሶስተኛ የተስተካከለና የተሳካ ጥሩ መንፈሳዊ ህይወት ይኖረናል ማለት ነው። ስለዚህ ወገኖቼ ዛሬም በዚህ ዘመን ያላችሁ እግዚአብሔርን መፈለግ መላመድ አለባችሁ። ትልቅ በረከት ያለው እግዚአብሔርን በመፈለግ ውስጥ ነው። እግዚአብሔርን የሚፈልግ ሰው በህይወቱ ስኬታማ ነው። በውሃ ፍሳሾች ዳር እንደተተከለ ዛፍ ነው እግዚአብሔርን የሚፈልግ ሰው። ከምንም ነገር እግዚአብሔርን ለሚፈልጉ ለመጽሐፍ ቅዱስ ከመልካም ነገር ሁሉ አይጎሉም ይላል። ስለዚህ እግዚአብሔርን ፈልጋችሁ እግዚአብሔር ጋር ተጠግታችሁ ከየትኛውም ነገር አትጎሉም። ስለዚህ በህይወታችሁ እግዚአብሔርን መፈለግ ተለማመዱ። ዛሬም እግዚአብሔርን ብትፈልጉ እግዚአብሔር ጸሎታችሁን ይሰማል። እዚህ ጋር ዳዊትን ብቻ አይደለም እግዚአብሔር የሰማው። ዛሬም በዚህ ዘመን ያለ እህት ወንድሜ ብትጸልይ እግዚአብሔርን ብትፈልግ እግዚአብሔር ጸሎታችሁን ይሰማል። ስለዚህ እግዚአብሔርን ፈልጉት እሱም ይገኝላችኋል። መጽሐፍ ቅዱስ ሲናገር ኤርሚያስ ምዕራፍ 33 ላይ ወደኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ይላል። ወደ እግዚአብሔር ጩሁ፣ እግዚአብሔርን ፈልጉት፣ እግዚአብሔር ይገኝላችኋል። ሻሎም